ማለት ወግቶ መግደል ማለት አይደለም። ተንኮል ማለት በጣም አደገኛ የሆነ ሲስተማቲክ የሆነ አቀራረብ ነው። ተንኮል ማለት እያዩ በቦክስ መምታት እየወጉ መግደል አይደለም። ነገር ግን በጥበብ በዘዴ እንዴት ሳያስነቁ መቅረብና መያዝ እንደሚችሉ ያስቡ እንደነበረ እንመለከታለን። ከዚህ ቀደም ብዙ ጊዜ በተንኮል ሞክረዋል ጌታ ኢየሱስ ክርስቶስን። በተለይም ሉቃስ ወንጌል ምዕራፍ በተለይ ማቴዎስ ወንጌል ምዕራፍ 22 እስከ 15 ቁጥር እስከ 22 ባለው ክፍል ላይ ስንመለከት በቃላት ሊጠልፉት ፈልገው በተንኮል ይቀርቡ ነበር። አንዳንድ ጊዜ ለግብር ፈልገው የሄሮድስ ምስል ያለበትን ኮይን ይዘው መጥተው ለሄሮድስ ግብር መክፈል ይገባል ለኔ ወይስ አይገባም? አንተ ጥሩ ማምር ነህ፣ አንተ ቅን ማምር ነህ፣ እንደገና ደግሞ በእውነትም ትናገራለህ፣ እስኪ አንድ ነገር ንገረን፣ ለሄሮድስ ግብር እንክፈል ወይስ አንክፈል? ይሄ በጣም ተንኮለኛ አቀራረብ ነበረ። ክፈሉም አትክፈሉም አላለም ኢየሱስ ክርስቶስ፣ ተንኮላቸውን ስላወቀ ማለት ነው። ከዛ ምንድነው ያለው? በእጃችሁ ያለ ኮይን የማን ነው? ምስሉ የማን ምስል ነው ያለበት? በእጃችሁ ባለው ዲናር ላይ የሄሮድስ ነው። እንደ ከሆነ የሄሮድስን ለሄሮድስ ስጡ፣ የእግዚአብሔርን ለእግዚአብሔር መልሱለት አላቸው እንጂ ክፈሉም አትክፈሉም አላለም። ምክንያቱም ተንኮላቸውን ስለሚያውቅ ማለት ነው። ሌላ ጊዜ ደግሞ በአይሁዶች ሥርዓት ባሏ ሲሞት ሌላኛው ወንድም ተክቶ ሊያገባት ይገባልና በእኛ መካከል 7 ወንድሞች ተፈራርቀው ያገቧት ሴት አለች፣ በመንግሥተ ሰማያት የማን ትሆናለች ጌታ ሆይ ብለው ጠየቁት መጥተው። ይህም ተንኮል ነበረ። ሌላ ጊዜ ደግሞ ሙሴ በሆነ ነገር ምክንያት ሁሉ ሚስቱን ሊፈታ እንደሚገባ ጽፏል ብሎ ማቴዎስ ወንጌል ምዕራፍ 19 ላይ ይጠይቁታል። በሆነ ምክንያት ሁሉ ማለት ምን ማለት ነው? ውሃ ቀጠነም ብሎ ቢሆን ሊፈታት ይችላል። ጫዋ በዛሽ ምናምን ብሎም ሊፈታት ይችላል። ጠረጴዛው ዞር አላለም ብሎም አልጸዳም ብሎም ሊፈታት ይችላል እንደማለት ነው። ያንን ያለው ሙሴ ለልባችሁ ጥንካሬ ነው እንጂ አስቀድሞ እግዚአብሔር ያለው ነገር ምንድነው? ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል ብሎ የተጻፈውን አላነበባችሁም ምን ብሎ ብዙ ተንኮል ቃሎቻቸውን ዞር አድርጎ ያለፈ እንደሄደ እንመለከታለን። በዚህ ጊዜም የምናገኘው ምንድነው? እግዚአብሔር ቃል ቁጥር 1 ምንድነው የሚለው? የካህናት አለቆችም ጻፎችም እንዴት አድርገው በምን እንዲይዙት። እስኪ በተንኮል በሉ፣ ድገሙልኝ። በተንኮል ተንኮልን እግዚአብሔር ይገስጸው። በጣም መጥፎ ነገር ነው። በተንኮል እንዴት